ዩቲዩብን ለመጀመር ካሰባችሁና ከዚህ በፊት ዩቲዩብን ጀመራችሁ በጣም ከብዷችሁ ሊያቆማችሁ ከአሁን የተሻለ ጊዜ የለም። ለምን ካላችሁ ዩቲዩብ ከቅርብ ጊዜያት ጀምሮ የሚገራርሙ ፊቸሮችን አናውንስ እያደረገ ነው። እንደሚታወቀው ከዚህ በፊት 4000 ዋች አወር እና 1000 ሰብስክራይበር ነበር የሚያስፈልገው ሞኔታይዝ ለማድረግ ቻናሉ ማለት ነው። ነገር ግን ከአንድ ዓመት በፊት ምንድነው ያደረገው ዩቲዩብ ወደ 500 ሰብስክራይበር እና 3000 ዋች አወር አድርጎ ነበር። አሁንም ደግሞ ዩቲዩብን የግድ እንድንጀምር የሚያደርገንን አንድ ፊቸር አናውንስ አድርጓል። እሱ ምን ይባላል? ዩቲዩብ ኮላቦሬሽን ይባላል ማለት ነው። ዩቲዩብ ኮላቦሬሽን ምንድነው፣ እንዴት ነው የሚሰራው የሚለውን በዛሬ ቪዲዮ ላይ አሳያችኋለሁ ማለት ነው። ዩቲዩብ ኮላቦሬሽን ምንድነው ካላችሁ፣ ዩቲዩብ ኮላቦሬሽን ባጭሩ ለማስረዳት የሌላውን ኦዲየንስ ለሌላው ማጋራት ማለት ነው። ለምሳሌ እኔ 10 ሰብስክራይበር ቢኖረኝና ሚስተር ኤ ደግሞ 10000 ሰብስክራይበር ቢኖረው የሱን ኦዲየንስ እኔ መጋራት ማለት ነው። ኮላብ አድርገን መስራት ማለት ነው። እንዴት መሰላችሁ? እኔ የሆነ ቪዲዮ ለቀቄ ቪዲዮን ከለቀቁ በኋላ ከሱ ጋር ኮላቦሬሽን ባደርግ እሱ የኔ ቪዲዮ የሱ ሆም ፔጅ የዩቲዩብ ሆም ፔጁ ላይ ይቀመጣል። ከዛ በኋላ የሱ ኦዲየንሶች የሱ ሰብስክራይበሮች የኔን ቪዲዮ ያያሉ። በዛ ልክ ደግሞ የኔ ቪው ኮሜንትም ላይክም ምንም ሁሉም ነገር ለኔ ይጨምረኛል፣ ዋች አወሩም ይጨምረኛል ማለት ነው። በዚህ ምክንያት እኔ አንድ ቪዲዮ ኮላብ አድርጌ ነበር። አንድ አዲስ ቻናል ከፍቼ ያ ቻናል 31 ሰብስክራይበር ነበረው። በአንድ ቀን ውስጥ 2200 ቪው እና 595 ላይክ ነው ያገኘሁት በአንድ ቀን ውስጥ ብቻ በ31 ሰብስክራይበር ማለት ነው። እንዴት እንደሆነ ዩቲዩብ ኮላቦሬሽን ኮላብ እያደረኩ እንዴት እንደሆነ እሱ ቪዲዮ አሳያችኋለሁ ማለት ነው። ሶ ዩቲዩብን ለመጀመር ከአሁን የተሻለ ጊዜ አለ ብዬ አላስብም። አሁኑ ጀምሩት። ዩቲዩብ ኮላቦሬሽን እንዴት ቪዲዮ ኮላብ እንደምናደርግ አንድ ባንድ እናያለን። ዩቲዩብ ኮላቦሬሽን ዩቲዩብን ኮላብ ለማድረግ መጀመሪያ እዚህ ጋር እንደምታየው ወደ ዩቲዩብ ስቱዲዮአችን እንገባለን። ወደ ዩቲዩብ ስቱዲዮአችን ከገባን በኋላ እዚህ ጋር የኔ ዩቲዩብ ስቱዲዮ ገብቻለሁ። 31 ሰብስክራይበር አለው። በዚህ በ31 ሰብስክራይበር ምን ያህል ቪው በኮላቦሬሽን እንዳገኘው አሳያችኋለሁ። ከዛ በኋላ አንድ ቪዲዮ ደግሞ ኮላብ ያደረኩ አሳያችኋለሁ። ያው እዚህ ጋር እንደምታዩት ቴሌግራማችሁ ተጠልፎ ቢሆንስ የሚል አንድ ቪዲዮ ሰርቼ ነበረ። ከበኛው ምልክት ያደረኩላችሁ ቪዲዮ ማለት ነው። ሶ የአንድ ቀን በፊት ነበረ፣ 2 ቀን አልሞላውም ገና። ግን 2200 እይታና 597 ላይክ 22 ኮሜንት አግኝቻለሁ በአንድ ቀን ውስጥ በ30 ሰብስክራይበር ማለት ነው። እንዴት እንዳገኘው አንድ ቪዲዮ ኮላብ እያደረኩ አሳያችኋለሁ ማለት ነው። ሁለተኛ ቪዲዮ ይሄን ቪዲዮ ኮላብ እያደረግን እስቲ አንድ ላይ በጋራ እናያለን ማለት ነው። ይሄን ቪዲዮ አንድ ጊዜ ክሊክ አደርጋለሁ። ክሊክ ካደረኩት በኋላ እዚህ ጋር እንደምታዩት የእርሳስ ምልክቷን አንድ ጊዜ ክሊክ አደርጋታለሁ። ክሊክ ካደረኩት በኋላ እንደዚህ አይነት ኢንተርፌስ ይመጣልኛል። ከዚህ በፊት ያልነበረ አንድ የተጨመረ ነገር አለ፣ ኢንቫይት ኮላቦሬተር የምትል ማለት ነው። እሷን ክሊክ እናደርጋታለን። ክሊክ ካደረግን በኋላ እዚህ ጋር 3 ነገሮችን ይነግረናል። አንደኛ you are in control፣ ቪዲዮን እኛ ብቻ ነን ኮንትሮል ልናደርግ የምንችለው፣ መለለትም ኤዲት ማድረግ ምናምን የምንችለው ማለት ነው እኛ ነን። ሌላው ደግሞ expanded reach የምትላለች። ምን ማለት ነው expanded reach? ሁለተኛው ላይ ያለችው ማለት ነው we will help your video reach your collaborators audience። ምን ማለት ነው? የኮላቦሬተር ካደረግነው ሰው ጋር የነሱን ኦዲየንስ መጋራት የምንችልበት እንደምንችል ነው የሚነግረን። ሶስተኛው ደግሞ full ownership ማለት ምንድነው? you keep all the revenue view and watch time from the video። ከቪዲዮ የሚገኙ revenue view እና watch time የኛ ነው ማለት ነው። እንዴት ነው ኮላቦሬት የምናደርገው? ሰርች ቦታው ላይ ሄደን ኮላቦሬት ማድረግ የምንፈልገውን ቻናል ሰርች እናደርጋለን። እኔ አንድ ቻናል አለኝ ነገር እውነት ነው። እሱን ሰርች አደርጋለሁ። ሰርች ስናደርግ የምንፈልገው ቻናል ይመጣል። የኛው ቻናል አንድ ጊዜ ክሊክ ካደረኩ በኋላ እዚህ ጋር እንደዚህ አይነት ነገር ይመጣልኛል። አለው አናላይቲክ ቪው፣ አናላይቲኮችን ቪው እንዲያደርግ መፍቀድ እችላለሁ አልችልም፣ ከእኔ ግን አለው እለዋለሁ። ከዛ በኋላ ክሬት ሊንክ የምትለዋን አንድ ጊዜ ክሊክ እናደርጋታለን። ክሬት ሊንክ የምትለዋን ክሊክ ካደረግን በኋላ ሊንክ ክሬት ይደረግልናል። ከዛ ይሄን ሼር እናደርጋለን። ሊንኩን ኮላቦሬት ከምናደርገው ለምናደርገው ሰው እንልክለታለን። እኔ በቴሌግራም ልክ ያለውን በቴሌግራም ከላኩኝ በኋላ ያ ሰው ይገባና የሊንኩን አንድ ጊዜ ክሊክ ሲያደርገው ወዴት ይወስዷል? ወደ ራሱ የዩቲዩብ ስቱዲዮ ወደ ቻናሉ ዩቲዩብ ስቱዲዮ ይወስዷል። እንዳለ ኮላቦሬት የሚሆነው ቪዲዮም ጭምር ይመጣለታል ማለት ነው። እዚህ ጋር እንደምታዩት ማለት ነው። ሶ እነዚህ ሶስቱም ነገሮች ለሱም ይዘረዘርለታል ቀደም የነገርኳችሁ ማለት ነው። ሶ ከመጣለት በኋላ ምንድነው የሚያደርገው? አክሰፕት የምትለዋን አንድ ጊዜ ክሊክ ማድረግ አለበት። የግድ ያ ሰው አክሰፕት ማድረግ አለበት። አክሰፕት ካልተደረገ ተቀባይነት አይገኝም። ሶ አክሰፕት ካደረገ በኋላ ቀጥታ ወዴት ይወስደዋል? ቪዲዮውን ወደሱ ሆም ፔጅ ይወስደዋል። ወደሱ ቻናል ሆም ፔጅ ይወስዳል ማለት ነው። እዚህ ጋር እንደምታዩት በዚህ መልኩ ወደ ሆም ፔጅ ቪዲዮ አፕሎድ ይደረጋል ማለት ነው። እዚህ ጋር እንደምታዩት ይሄኛው የዛ ሰው ቻናል ነው። እዚህ ጋር ምልክት ላድርግላችሁ። ቪዲዮ ደግሞ እዚህ ጋር እንደምታዩት ቪዲዮ ኮላቦሬት የተደረገ ቪዲዮ ይሄ ነው። እኔ አናላይቲክ ቪው እንዲያደርግ ስለፈቀድኩለት ማየት ይችላል። አሁን ክሊክ ባደርጎ ገብቶ ማየት ይችላል። ቪዲዮ ምን ያህል ቪው አለው፣ ምን ያህል ዋች አወር አለው፣ ሪቨኒው ምን ያህል ነው ምናምን የሚለውን ማየት ይችላል ማለት ነው። ኮላቦሬሽን መሆኑን ደግሞ በምንድን ነው የሚያውቀው? እዚህ ጋር እንዳያችሁት ቀዳማው ዮሐንስ ኤንድ ይህን ነገር እውነታ የሚል 2 ቻናል ነው ማለት ነው። ኮላቦሬሽን መሆኑን በዚህ ማወቅ ይችላል። እዚህ ጋር እንደምታዩት የሁለታችንም ቻናል አይካን አለ ማለት ነው ቪዲዮ ላይ ማለት ነው። ሶ በዚህ መንገድ ኮላብ አድርገን ቻናሎቻችንን በአጭር ጊዜ ውስጥ ሞኔታይዝ አድርገን ገንዘብ ማግኘት እንችላለን። ከአሁን የተሻለ ጊዜ የለም ዩቲዩብን ለመጀመር። ኮላቦሬሽን ማድረግ የምትፈልጉ ሰዎች ካላችሁ ኮሜንት ላይ አሳውቁኝ። ኮላብ ብላችሁ ጻፉልኝ፣ እኔም መልስላችኋለሁ። ስለተከታተላችሁኝ አመሰግናለሁ። ባይ ባይ።